እናውን ብር እንድሰጥሽ ፈልገሽ ነው? ለማንኛውም መጀመሪያ ልጁን ታሳይኛለሽ። እሺ። አሁን መሄድበት አለ፣ ደውልልሻለሁ። እሺ። እሺ ናፍቆት እንዴት ነሽ? ወንድሜ እሱ ነው፣ ሱራፊል ይባላል። ምን ነው ወንድሜን እንዳገኝ ትመኝልኛል ነበር? ይሄው ወንድሜን አገኘሁት፣ ደስ ይበልሽ እንጂ። ደስ ብሎኛል። ደሞ አታፍሪም? ደስ ብሎኛል ታያለሽ እንዴ? ሚኪ እባክህ አትፍረድብኝ፣ ማታውቀው ነገር አለ። አንቺ ኧረ ይብቃሽ። ለጥፋትሽ ማስተባበያ ሌላ ውሸት ከምትዋሺ ቢያንስ ጥፋትሽን አምነሽ ይቅርታ ጠይቂ። እሺ ይቅርታ፣ ግን አንተም ሱራፊልም ማታውቁት ትልቅ ሚስጥር አለ። እንጂ እኛ ማናውቀው የአንቺን እባብነት ነበር። አሁን ግን አውቀናል፣ አንሸወድም። የምር መኑኝና ትንሽ ጊዜ ብቻ ስጡኝ፣ ሁሉንም ነገር እነግራችኋለሁ። አሁንም እንደ በፊቱ እንደፈለጋችሁ የምታጃጅሉት ሚኪ ያለ ነው ይመስልሽ? ሌባ ከቻልሽ ለራስሽ ስትይ ከዚህ በኋላ አጠገቤ እንዳትደርሺ። እና ወንድሜ ያልኩን ነገር በደንብ አስብበትና ደውልልኝ። እሺ ደውልልሃለሁ። እርሱ ያለው እናቴ የት ጋር ነው? እናቴ ደግሞ አንተ ስትገኝ ነው የሁለታችሁን ድርሻ እንድትሰጥ ቃል ያስገባቻት። ችግር የለውም። እኔ ዛሬ መጥቼ ከሱ እኩል ውርስ አልወስድም። እፈቅድለታለሁ መገኘትም ካለብኝ። እንደዛ አይሆንም ሚኪ፣ አሁን አላስጨንቅም። ተረጋግተህ እንድታስብበት ግን ጊዜ እሰጥሃለሁ። ሄሎ። ሰላም ሚኪ። ሰላም ማለበል። ያቡ ነኝ። አንድ ቀን አውርቼ ነበር። ይቅርታ አላስታወስኩሽም። ስንገናኝ ታስታውሰኛለህ? ላግኝህ ፈልጌ ነበር። መች? ዛሬ? አዎ። አይመችህም? እሺ ይመቸኛል። እሺ እሺ፣ ቻው። ያለውን ነገር ይሆን ይነግሯል ብዬ አስባለሁ። አዎ ነግሮኛል። ያኔ እኛ ጋር የመጣችው ልጅ ጓደኛ ነው አይደል? አዎ። አሁን ጉዳዩ የሚመለከተው ግን የእሱን ወንድም ነው። እሺ ምንም ችግር የለውም። በጣም ጥሩ። አድራሻውን እልክልሃለሁ፣ መሄድ ትችላለህ። እሺ ቦስ፣ ዛሬውኑ ጨርሷል። ሄሎ፣ ላገኝሽ እፈልጋለሁ። እሺ የነገርኩህንስ እንዴት አደረክልኝ? ምኑን? ማለቴ ልጁ ብር ጠይቆኛል ብዬ ነበር። ነይና እናወራለን እሱ። እሺ እንዴት ነህ? አለው። እንዴት ነሽ? አለሁልህ። አሁን ሳወከኝ? አዎ ማቅሽ መሰለኝ። ለማንኛውም ወንድምህን ስላገኘው በጣም ደስ ብሎኛል። እንኳን ደስ አለህ። አመሰግናለሁ። አሁን በደንብ አስታወስኩሽ። ቢዘገኝም እውነታውን ስላወቅህ ደስ ብሎኛል። ያኔ አንቺ ልክ ነበርሽ። ናፍቆት ወንድሜን እያወቀችው ነበር የደበቀችኝ። ግን ስለነገርሽኝ በጣም ነው የማመሰግነው። ችግር የለውም። ዛሬ የመጣሁት እንኳን ደስ አለልህ። እሺ በድጋሚ አመሰግናለሁ። የምረዳ ነገር ካለ ስልኬን ሴፍ አድርገውና ልደውልልኝ ትችላለህ። እሺ በጣም አመሰግናለሁ። ችግር የለውም። ስላገኘሁ ደስ ብሎኛል። እንገናኛለን።
ሄሎ ሱራ የት ነህ? ስራ ቦታ እየሄድኩ ነው። ያልኩን አሰብክበት? አዎ መጣሁ፣ እነግርሃለሁ። እሺ ሱሪ እንዴት ነሽ? ዴዲስ አሁን ተቀየሰ። ኦኬ እሺ። እና ሱራ አንፈላለግም? የፍንጠር የምን ፍንጠር? የወንድምሽን መገኘት በማስመልከት ነው። እሺ ይሁንልህ። ሱራፌል ማለት አንተ ነህ አይደል? አዎ ነኝ። ማን ልበል አንተን? እንተዋው። ወጣ እንዴ ሱራ ምን? እሺ ጸባላችሁ እንዴ? አረ የለንም። ያለ ዛሬ አይቼው አላውቅም። እርግጠኛ ነህ አታውቀው? አዎ አላውቀውም። እኔም ገርሞኛል። በቃ ጠላት አፍርተሻል ማለት ነው። ይሆናል እንግዲህ። አትርፈሽኛል። አመሰግናለሁ። አረ ኖርማል ነው። እሺ በቃ አመሰግናለሁ። እንገናኛለን። አንተ የማትረባ ዛሬውኑ ጨርሰዋለሁ ነበር ያልከኝ። አዎ ግን ሰው ስለመጣብኝ ነው። እስከ ነገ ጨርሰዋለሁ። በል ከዚህ በኋላ ምንም እንድታደርግልኝ አልፈልግም። ደደብ። እሺ እንደነገርኩሽ ዛሬ የፈለኩሽ የሱራፌል ወንድም ለምን የሚኪ መገኘት እንዳልፈለገ አጣርተሽ እንድነግሪኝ ነው። እሺ ግን ማጣራት የምችለው እሱን ሳገኘው ብቻ ነው። እና አግኝዋ። እንዴ ማግኘትም አልችልም። ለምን? ብሩን እንድመልስለት አጭር ጊዜ እንደሰጠኝ ነግሬ የለ እንዴ? በሌላ መንገድ ማጣራታችሁም በሱ በኩል ማንንም አላውቅም። እንደዛ ከሆነ ብሩን እንሰጠዋለን። እሺ ስጠኝና ሰጥቼው በዛው አጣራለሁ። እንደዛ አይደለም፣ እኔ ነኝ የምሰጠው። ማለት አንተ ለምን? ልተዋወቀው ስለምፈልግ። ለምን? ጥያቄ አታብዢ። እንደውም ደውይለትና መጥቶ ብሩን እንዲወስድ ንገሪው። እሺ ብሩን ልሰጪ መሆን አለበት የደወልሽው? አዎ ልሰጥ ነው። የት ልቀበልሽ? ባለፈው ያገኘኝ ቦታ ናና መውሰድ ትችላለህ። እሺ መጣው ብሏል። በጣም አሪፍ። ማለት ቆይ ከዚህ በፊት የተጣላው ሰው አለ? የለም። እኔ ግን የምጠረጥረው አንድ ሰው ነው። ማንን? ፊሽን። ከሱ ውጪ ማንም እንደዚህ ሊያደርገኝ አይችልም። እንደዚህ ያደርጋል ብዬ አላስብም። አስብ እንጂ እኔ እናንተ እንደተገናኘን ሰርፕራይዝ ስናደርገው እሰራላችኋለሁ እያለ ሲዝትብን ነበር። ሊያደርገው ይችላል፣ ግን ንዴቱን እስከ ማድረግ ይደርሳል ብዬ ስላላሰብኩ ነው። ለማንኛውም እንደነገርኩ ከፈጣሪ በታች ልጁ ደርሷል ብሎኛል። አዎ እግዚአብሔር ይመስገን። እና ስለ እርሱ ውሳኔክን እስክሰማ ጓጉቻለሁ። ያው ብዙ አስቤበት ውሳኔ ላይ ደርሻለሁ። እና ምን ወሰንክ? ውርሱን ለመካፈል ወስኛለሁ። በጣም አሪፍ ወንድሜ፣ ትክክለኛ ውሳኔ ነው የወሰንከው። በጣም ደስ ብሎኛል። አሁን ህይወት ሌላኛው ምዕራፍ ልትጀምር ነው። ዝግጁ ነህ? አዎ በሚገባ። በጣም አሪፍ። ይኸው መጣ። ብሩ የት አለ? ወይስ ምን አስበሽ ነው ከሱ ጋር የመጣሽው? እንደዛ አይደለም ወንድሜ፣ ብሩን የምሰጠህ እኔ ነኝ። እሺ አምጣ ብሩን፣ ስራ አለብኝ። ከዛ በፊት ግን ላውራ እፈልጋለሁ። ስለምን ነው የምታወራኝ? ታውቀኛለህ? ግድ የለም፣ መኪና ውስጥ ግባና እናውራ። ብዙ አላቆየህም። እሺ ብቻችንን ትተኸኝ ናፍቆት። እሺ እርሷ አትበልኝ። አንተ ሊገሉ ሞክረው ልረሳው አልችልም። ግን ደግሞ አልተሳካላቸውም። በቃ እንርሳው። ሄሎ ሱራፌል ነኝ። ማን ልበል? ያስደበድበ የነበረው ፊሽ እንደሆነ ልነግርህ የደወልኩት። ምን? ምንድነው ሱራ? ከሱ ውጪ ማንም እንደማይሆን አውቄ ነበር። ምንድነው? ሊያስደበድበ የነበረው ፊሽ ነው እያለኝ እኮ ነው። ማን ነው እንደዚህ ያለ? ስልክህንስ ከየት አመጣው? አላውቅም፣ ግን ድምፁ ቅድም ያገኘሁት ልጅ ይመስላል። በቃ ሱራ፣ አንድም ማገኘው ሰው አለ፣ እደውልልሃለሁ። እንዴ አረ የምንሄድበት ቦታ አለ። ችግር የለውም፣ እደውልልሃለሁ። እንዴ ቆይ እንጂ እና እኔ የምፈልገው ሁለቱ አንድ ላይ እንዳይሆኑ።
ያንተ ፍላጎት ደግሞ ቤተሰቦች ሚኪ መገኘቱን እንዳያውቁ። አዎ እንዳልኩ ዛሬ መጥቶ ከኔ እኩል ውርስ መውረስ አይችልም። ልክ ነህ። ያ እንዳይሆን ምን ማድረግ እንዳለብን እኔ እነግርሃለሁ። ተስማምተናል። እንዴ ሚኪ በሰላም ነው? ፊሽ የት ነው ያለው? እኔ አላውቅም። ቅድም ግን ተገናኝተን ነበር። እርግጠኛ ነሽ የት እንዳላጣቂ? እኔ አላውቅም፣ ግን ልወጣ ነው። ካገኘሁት እነግርሃለሁ። ቆይ ምን ተፈጥሮ ነው? እሱ አይመለከትሽም። አዎ ስደውልኝ ሰፈር አልነበርኩም። አዎ ቅድም እኮ ጓደኛን ስጠይቀው አሁን ሄዳለኝ። አዎ ሄድበት ነበር። ምን ነው ፈለከኝ? አዎ ላወራክ ፈልጌ ነበር። እሺ ምንድነው? ስለ ውርሱ ጉዳይ። ስለ ውርሱ ምን? ያው እንደምታውቀው አክስታችን የወንድሜ መገኘት ነበር የምትጠብቀው ውርሱ ለእናንተ ለማካፈል። አዎ አውቃለሁ። እና ያ ጊዜ አሁን ደርሷል። እንደተገኘ ደግሞ ነግሬያታለሁ። ምን? ለምን ነገርካት? ማለቴ አልቸኮልክም? ምን ማለት ነው? ጊዜ የሚሰጠው ነገር ነው እንዴ? ዋናው የሱ መገኘት መስሎኝ። አውቃለሁ ግን ቸኮል። ምን ነው እንድታውቅ አትፈልግም እንዴ? እፈልጋለሁ ግን አብረን ነግራት ነበር ብዬ ነው። ችግር የለውም አብረን እናስተዋውቃቸዋለን። አንተ ውሻ እንዴት ልታስገድለው ሰው ትልክበታለህ? የምን ሰው ማለኝ? ዝጋ ሌባ! ሱራፌል ልታስወቀው የነበርከው አንተ እንደሆንክ አውቄያለሁ። ምን? ማን ነው እንደዚህ ያለ? ቆይ ማን ነግሮ ነው? ማንም ይሁን ማንም ከዚህ በኋላ ልነግርህ የምፈልገው ነገር አጠገቡ ብትደርስ ፈጣሪ ምስክሬ ነው አጠፋሃለሁ። ወይኔ ፊሽ! ያ የውሻ ልጅ እሱ ነው የነገረው። ሄሎ፣ አንዱ ዳሽ ተከፍሎልሻል። ማለት አልገባኝም። ማለትማ ብሩን ከፍዬልሻል። ስለዚህ እኔ ሄዳ ይኖርብሻል። እሺ ሳገኘ እሰጥሃለሁ። አይ በብር ሳይሆን በሌላ ነገር እንካካሳለን። በምን? እሱን እነግርሻለሁ። ቻው። ደግሞ ምን አስቦ ነው? ከዚህ በኋላ የት ታገኘኛለህ? ይሄው ወንድም ይመጣል። እንዴት ናችሁ? ቆዩባ። ችግር የለውም ከወንድሜ ጋር እያወራሁ ነበር። እሺ ሄሎ፣ ፊሽን አገኘ? አዎ ለዚህ ነው የደወልሽው? አይ ምነግርህ ነገር አለ። ምንድነው የምትነግሪኝ? ያንቺን ውሸት መሰማ ይመስልሻል? ውሸት አይደለም ሚኪ። ላገኘህ የት ነህ? ከሱራፌል ጋር ነኝ ሰፈር። እሺ መጣሁ። እሺ ናፍቆት ነች። ምነግርህ ነገር አለ ነው የምትለኝ? እና ልታገኛት ነው አሁን? አዎ ምናልባት የሚጠቅመን ነገር ይሆናል የምትነግረን። ድጋሚ ያነት አለላት። እሺ እንዳልክ በሉ በቃ እኔ ልሂድ። እና ወንድሜ ለቴዲ ነግሬዋለሁ። ሰሞኑን ካክስቴ ጋር አስተዋውቅሃለሁ። እሺ ግን ምን? ይኸውልህ ሚኪ አውቃለሁ ዘመድ እንደማትሆን፣ የግድ ግን እሷ ልታይ ይገባል ውርሱን ለመውሰድ። እሺ በቃ እንደሱ ነው የሚባለው። ግን የሚባል ነገር ከዚህ በኋላ አይሰራም። እሺ ባክሽ፣ እንዴት ነሽ? አለው። እዚህ ምን ትሰራለህ? እየጠበከኝ ነበር እንዴ? አዎ። ለምን ፈልገኸኝ ነው? በጣም ፈልጌሽ ነው። እሺ ግን አሁን አልችልም፣ እሄድበታለሁ። ችግር የለውም። ሚኪ ጋር አይደል የምትሄጂው? አብረን እንሄዳለን። አዎ። ግን እንዴት አወቅ? ሄሎ ቴዲ። ስማኝ፣ ያቺ ናፍቆት ተብዬዋ ለሚኪ የምነግርህ ነገር አለ ብላ ወደሱ ሊሄደች ነው። የት ነው የሚገናኙት? እዚሁ ሰፈር እየመጣች ነው። እሺ ሳትቀድመን ቀድማ አግኛት። እሺ ቻው። በይ ለሚኪ ልትነግረኝ የነበረውን ለኔ ንገሪ። ምንም ምነግረው ነገር የለም። ተይ እባክሽ ወረኛ። ምነግር ነገር አለ ጠብቀኝ ብለሽው አይደል እንደ እየሄድሻለሽ? ልክ ነህ። ምነግረው ነገር አለ። ምን አባሽ ነው የምትነግሪው? አንተና ቴዲ እንደምትተዋወቁ። ያንን ካደረግሽ ደግሞ እንደዚያ ንቄ እገልሻለሁ። የፈለከውን ማድረግ ትችላለህ። እንደ በፊቱ አንተን እየፈራው የምትለኝን ሁሉ አላደርግም። ደህናዋል። ናፍቆት
አንቺ ናፍቆት፣ ወይኔ ፊሽ እገልሻለሁ። ወንድሜ ቆየብኝ እኮ። ደርሻለሁ። መጣሁ። እሺ እሺ። ምን ሚኪስ አለ? ልብስ ሊቀይር ሄዶ ነው። እሺ። ግን አሁንም ውሸት ልትነግሪው አይደለም? ኧረ አይደለም። እናያለን። ይኸው እንደውም መጣልሽ። እሺ እንዴት ነሽ? አለሁ ደህና ነኝ። እሺ ምንድነው የምትነግሪኝ? ይኸውልህ የሱራፌል ወንድም ማለት ቴዲና ፊሽ ይተዋወቃሉ። ምንድነው የምታወሩ? በምን አወቅሽ? መልሽልኝ እንጂ በምን አወቅሽ? ያኔ ሱራፌል ወንድም እንደሆነ ያልነገርኩ ቴዲ ስለከፈለኝ ነው። ምን እያልሽ ነው? እውነቴን ነው። ቴዲ ሚኪ ወንድሜ መሆኑን ያውቅ ነበር እያልሽኝ ነው? አዎ ያውቅ ነበር። ቆይ እንዴት ነው ይሄንን የምናምንሽ? በስልክ ሳወራ ቴዲ ነበር አይደል? አዎ ነበር። ስመጣ ፊሽ አግኝቶኝ እናንተ ጋር እንደምመጣና ምነግር ነገር እንዳለ አውቆ ሊያስቆመኝ ሲሞክር ጥዬው መጣሁ። እና ቀድሞ ቴዲ ነግሮት ነው እያልሽኝ ነው? አዎ መጣ ወንድሜ። ቆይ አንቺ ይሄን አሁን እንዴት ልትነግሪኝ ቻልሽ? ከዚህ በላይ እንድትጎዳ ስለማልፈልግ ነው። ተይ እባክሽ። ታዲያ እስከ ዛሬ ለምን አልነገርሽኝ? ፊሽ ገድሻለሁ እያለ ስለሚያስፈራራኝ። አሁንስ እንደማያደርገው በምን እርግጠኛ ሆንሽ? የፈለገውን ያድርግ ብዬ እንዳልነግር ሲያስፈራራኝ ነው ጥዬው የመጣሁት። ለማንኛውም እሺ አሁን መሄድ ትችያለሽ። እሺ ለምንድን ነው ሚኪ ወንድሜ መሆኑን እያወቅ ያልነገርከኝ? እንዴት አውቀዋለሁ? ምን እያልከኝ ነው? አቷሽ እኔና ሚኪ እንዳንገናኝ ለናፍቆት እንደከፈልካት አውቄያለሁ። አዎ ልክ ነህ። አሁን ግን አውቃለሁ አይደል እንዴ? አንድ ጥያቄ ብቻ ልጠይቅህ። ለምንድን ነው እንዳላገኘው የፈለግከው? ብነግርህም አይጠቅምህም፣ ይቅርብህ። ግድ የለህም ንገረኝ። እንግዲያውስ ለእኔ የሚገባኝ ውርስ እንዲሻማኝ ስለማልፈልግ ነው። ምንድን ነው ያልከው? አዎ ውርስ እንዲካፈለኝ ስለማልፈልግ። ምን አይነት ስግብግብ ነህ? እኔ ወንድሜን በመፈለግ ስንከራታ አንተ ስለ ውርስ ታስባለህ? እንዴት አስቻለ ወንድሜ? ወንድሜ አትበለኝ እባክህ። ምን? ለነገሩ ከአንድ ማፀን አልወጣንም። ከአንድ ማፀን ብንወጣማ ሄሎ፣ ቀድማ አስቆማት ብያን ነበር። ላስቆማት ሞክሬ ነበር። ሁሉም ነገር አውቀዋል እኮ። እናስተካክለዋለን። ምንድነው የምናስተካክለው? አንተም ብሎ አስተካክል። ሁለተኛ አጠገቤ እንዳትደርስ። ወይኔ ፊሽ፣ አሁን ምን አባቴ ነው ማረገው? እቺ ውሻ ልጅ። ለማንኛውም ወንድሜ አሁን ውርስ ተቀበላለን። ከዛሬ ጀምሮ ገንዘብን ምን ላይ መዋል እንዳለበት አስብ። እሺ ወንድሜ፣ ከዛ በፊት ግን መኪናን ማስመለስ ይኖርብኛል። ልክ ነህ። እሱን አልረሳሁትም። እስከ ዛሬ አንገቴ እንደፍቼ ጠብቄዋለሁ። ከዚህ በኋላ ግን ምን ማድረግ እንዳለብኝ እኔ አውቃለሁ። ምን ልታደርግ ነው? አሳያለሁ ወንድሜ።